ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። መረጃዎቻችን መካከልም በረከት ገበሬዋና የፌዴራል ፖሊስ ተፋጠጡ። በስሜ ነዳጅ የሸጡት ራሳቸው ናቸው ስትል በረከት ከሳሾቿን ወንጅላለች። ፖሊስ በበኩሉ በቁጥጥር ስር ለማዋል ማደኛ ወጥቷል። ተጨማሪ መረጃዎችን አጋራችኋለሁ። በትግራይ ክልል አዲስ የስልጣን ፍጥጫ ነግሷል። ስልጣን በጉልበት እየተያዘ ነው ሲሉ ሌተናንት ጀነራል ታደሰ ወረደ አስቸኳይ ማስጠንቀቂያ ሰጥተዋል። ዶክተር ደብረጽዮን ገብረ ሚካኤል የመሩት የዛሬው ካቢኔ ስብሰባና የጸጥታ ኃይሎች ተሳትፎ ምን ያሳያል? ክልሉ ወደማይፈለግ ጦርነት እያመራ ይሆን? በፕሬዝዳንቱ ታደሰና በህወሓት መካከል የተፈጠረውን ፍጥጫ በዝርዝር እንመለከታለን። ሱዳን በድንበር ላይ አየር መከላከያ ሚሳይሎችን ያሰለፈችው ለምንድን ነው? በካርቱም ሰማይ ላይ የታዩ ድሮኖች መነሻቸው በእርግጥ አማራ ክልል ነው ወይስ ለወረራ እየተዘጋጀ ላለው የሱዳን ጦር ሰበብ እየተፈለገ ነው? ከአልፋሽጋ እስከ ብሉ ናይል ግዛት የተሰማውን አስደንጋጭ ወታደራዊ ዝግጅት እንዳስሳለን። ዓለም በውጥረት ላይ ናት። መካከለኛው ምስራቅ አዲስ ፍንዳታ ተከስቷል። ሂዝቦላህና እስራኤል ወደ ለየለት ጦርነት ገብተዋል። የኢራን ማስጠንቀቂያና የአሜሪካ በቀጠናው የጦር መርከቦችን ማከማቸት ሲል ወዴት ያመራል? በሌላ በኩል ሩሲያ በዩክሬን ላይ የከፈተችው አዲስ ጥቃት ለምን አስቆጥቷል? ከቢቢሲና ሲኤንኤን እንዲሁም አልጀዚራ የተወጣጡ ሰበር መረጃዎችን እናጋራችኋለን። በባህረ ሰላጤ የተቀሰቀሰው ጦርነት የዓለምን የምግብ ዋጋ ለሶስተኛ ተከታታይ ወር እንዲጨምር አድርጓል። የአሜሪካና እስራኤል ጥቃት በኢራን ላይ መጀመር ለምን የአትክልትና ዘይት ዋጋን አናረው? በሆርሙዝ ወሽመጥ የታገደው የነዳጅና ማዳበሪያ አቅርቦትስ በኢትዮጵያና በሌሎች ሀገራት የኑሮ ውድነት ላይ ምን አይነት ተጽዕኖ ይኖራል? የፋኦን አስደንጋጭ ሪፖርትን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አለፍኩ። አብራችሁን ቆዩ። የፌዴራል ፖሊስ ከጥቂት ሰዓታት በፊት ባወጣው መግለጫ ታዋቂዋና ቲክቶከሯ በረከት ወርቁ ወይም በረከት ገበሬዋ ከነግብረ አበሮቿ በከባድ የነዳጅ ማጭበርበር ወንጀል እንደምትፈለግ አስታውቋል። ፖሊስ በረከት ሀገሪቱን 8 ሚሊዮን ብር አሳጥታለች የሚል ክስ የመሰረተባት ሲሆን አሁን ላይ በቁጥጥር ስር ውላ ምርመራ እንዲደረግባት ይፋዊ ማደኛ ወጥቷል። ይህ በእንዲህ እንዳለ በረከት ገበሬዋ በማህበራዊ ገጿ ባሰፈረችው ጽሁፍ በመንግስት ላይ ከባድ ክስ ሰንዝራለች። እኔ በቁጥጥር ስር በነበርኩበት ወቅትም ራሳቸው አስረውኝ በእኔ ስም ነዳጅ የሸጡት ራሳቸው ናቸው ስትል ድርጊቱ ፍጹም ከግፍም ግፍ ነው ስትል ተቃውማለች። እርሻ የተፈቀደ 466 ሺህ ሊትር ናፍጣ እንዴት የሀገሪቱን ነዳጅ ያሳጥራል ስትልም የክሱን መሰረት አልባነት ሞግታለች። በረከት በምሬት የጻፈችው መግለጫም ሀገሬ እውነት በጠመዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ በማለት ለኢትዮጵያ ያበረከተችውን አስተዋጽኦ ዘርዝራለች። ትምህርት ቤቶችን፣ ክሊኒኮችን እንደገነባች የጠቀሰችው በረከት ብልጽግና ከእኔ ወሰደ እንጂ እኔ ከብልጽግና አንድ ስንዝር መሬት አልወሰድኩም ስትል ምላሿን ደምድማለች። እንደ ብሉምበርግ የዜና ወኪል ዘገባ ከሆነ የሱዳን ጦር በቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው ወዛጋቢው አልፋሽጋ ድንበር አካባቢዎች ላይ ተጨማሪ ወታደሮችን የአየር መከላከያዎችን እያሰማራ ነው። የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ ያለ ሲሉ ለብሉምበርግ ገልጿል። በተመሳሳይም ሱዳን ትሪቡን እንደዘገበው ከሆነ በገዳሪፋ ግዛት ስር በሚገኙ ስልታዊ ቦታዎች ላይ ተጨማሪ ወታደራዊ ቁሳቁሶች ከሳምንቱ አጋማሽ ጀምሮ እየተጓጓዙ ይገኛሉ። የወታደራዊ ዝግጅት የተጀመረው ሱዳን በካርቱም አውሮፕላን ማረፊያ ላይ በተሰነዘረው የድሮን ጥቃት ኢትዮጵያ እጅ ያለበት በሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳን ባለስልጣናት ጥቃቱ የተሰነዘረው ከኢትዮጵያ አማራ ክልል የተነሱ ድሮኖች መሆኑን የሚያረጋግጥ አስተማማኝ ማስረጃ አለን ሲሉ ከሰዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ግን ይህንን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ስታንዳርድ የዘገበው የሚኒስቴሩ መግለጫ ዋቢ ካደረግን አዲስ አበባ በሱዳን እርስ በርስ ጦርነት ውስጥም ያሉ ተፋላሚዎች የኢትዮጵያን የግዛት አንድነት እየጣሱ መሆኑንና በግጭቱ ውስጥም የህወሓት ቅጥረኞች እየተሳተፉ መሆኑን በመጥቀስ በበኩሉ ወንጅሏል። ከ2020 ጀምሮ እልባት ያላገኘው አልፋሽጋ የድንበር ውዝግብ አሁን ደግሞ በድሮን ጥቃት ክስና በአየር መከፈራ ታጅቦ ዳግም እያገረሸ ይገኛል። ጉዳዩ ወደ ለየለት ወታደራዊ ግጭት ያመራል ወይስ በዲፕሎማሲ ይፈታል የሚለው የብዙዎች ስጋት ነው። ባለፈው ማክሰኞ በክልሉ የቀድሞ ምክር ቤት በፕሬዝዳንት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል ዛሬ መጀመሪያውን ካቢኔ ስብሰባ አካሂደዋል። ህወሓት በይፋዊ ገጹ እንዳስታወቀው ይህ ስብሰባ የተካሄደው ዶክተር ደብረጽዮን በስራ አስፈጻሚው ላይ ማስተካከያ በማድረግ ስራቸውን እንዲቀጥሉ ምክር ቤቱ ባስተላለፈው ውሳኔ መሰረት ነው። ይህን ስብሰባ ተከትሎም የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደም ጠንከር ያለ መግለጫ ወጥቷል። ፕሬዝዳንቱ ተመርጠናል የሚሉ አካላት የጊዜ አስተዳደሩን የመሰብሰቢያ አዳራሽ በጸጥታ አካላት ጥበቃ በመያዝ ስብሰባ ጀምረዋል ሲሉ ጠቅሰዋል። ድርጊቱ የስልጣንን በጉልበት መያዝ ሙከራ ነው ሲሉ ገልጸውታል። ሌተናንት ጀነራል ታደሰ አክለውም ዛሬ የተጀመረው ጉዞ አደገኛ መንገድ መሆኑን በመጥቀስ ለሚከተለው ማንኛውም አይነት
መዘዝ ተጠያቂው ስልጣኑን በጉልበት እየያዘ ያለው ኃይል ነው ሲሉ አስጠንቅቀዋል። ምንም እንኳን ፕሬዚዳንቱ መዘዙ ምን እንደሆነ ባይገልጹም ቀደም ሲል በሰጡት ቃለ መጠይቅ የፌዴራል መንግስትም ጣልቃ ሊገባ እንደሚችል መናገራቸው ይታወሳል። እስካሁን ባለው መረጃ የፌዴራል መንግስት የህወሓት ምክር ቤት ወደ ስራ መመለሱም ሆነ ስለ ዶክተር ደብረጽዮን ሹመት የሰጠው ይፋዊ ምላሽ የለም። ነገር ግን ይህ አዲስ ውጥረት በፕሪቶሪያው ስምምነት ላይ ምን አይነት ተጽዕኖ ይኖረዋል የሚለው የብዙዎች ስጋት ነው። ወደ ቀጣዩ መረጃችን ስናልፍ በመካከለኛው ምስራቅ ያለው ውጥረት ዛሬም ወደ አዲስ ምዕራፍ ተሸጋግሯል። አልጀዚራ እንደዘገበው የሊባኖሱ ሂዝቦላህ ወደ ሰሜን እስራኤል ከፍተኛ ቁጥር ያላቸው ድሮኖችና ሚሳኤሎችን ተኩሷል። እስራኤልን በበኩሏ በደቡብ ሊባኖስ የሚገኙ የሂዝቦላህ የጦር ካምፖች ላይ የአየር ጥቃት በመሰንዘር አጸፋ መልሳለች። በተመሳሳይ ሲኤንኤን እንደዘገበው አሜሪካ በቀጠናው ያላትን የጦር መርከቦች ቁጥር እየጨመረ ሲሆን ይህም በኢራንና በአሜሪካ መካከል ያለውን ፍጥጫ ይበልጥ አባብሶታል። ኢራን በበኩሏ አሜሪካ ለእስራኤል የምታደርገውን ድጋፍ እንድታቆም ዳግም ማስጠንቀቂያ ሰጥታለች። ወደ አውሮፓ ስናመራ ሩሲያ በዩክሬን ኃይል ማመንጫዎች ላይ መጠነ ሰፊ የሚሳኤል ጥቃት መፈጸሟን ቢቢሲ ዘግቧል። ይህ ጥቃት በዩክሬን ከተሞች ላይ የኤሌክትሪክ እጥረት የፈጠረ ሲሆን ዩክሬንም በምዕራባዊ የአየር መከላከያ ድጋፍ እንዲፈጥንላት በድጋሚ ጥሪ አቅርባለች። በመጨረሻም በሚያዝያ ወር ብቻ የምግብ ሸቀጦች ዋጋ በ1.6 በመቶ ከፍ ብሏል። ይህ ጭማሪ በዋናነት የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት መፈጸም መጀመራቸውን ተከትሎ ሲሆን በተለይም በአትክልት ዘይት ዋጋ ላይ ከፍተኛ ጭማሪ ታይቷል። ለዚህ ዋጋ መናር ዋነኛው ምክንያትም ባህረ ሰላጤው የሚገኘው ወሳኙ የጭነት መርከቦች መተላለፊያ የሆነው የሆርሙዝ ወሽመጥ እንቅስቃሴ መገደብ ነው። ይህ ወሽመጥ 20 በመቶ የሚሆነው ዓለም ነዳጅ ፍጆታ የሚያልፍበት እንዲሁም ከዓለም የኬሚካል ማዳበሪያ አቅርቦት 1/3 የሚጓጓዝበት ስትራቴጂካዊ ቦታ ነው። የመተላለፊያው መዘጋት በነዳጅና በማዳበሪያ አቅርቦት ላይ ከፍተኛ እጥረት አስከትሏል። በዚህም ሳቢያ የማዳበሪያ ዋጋ 80 በመቶ ጭማሪ አሳይቷል። ይህም በቀጣይ የምግብ ምርት ላይ ትልቅ ስጋት መፍጠሩን የፋኦ መረጃ ያመለክታል። የቻናል ቤተሰቦች በሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሆንላችሁ።